ዛሬ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ የሚል ይሆናል። ስለዚህ ባለ ሁለት እና ባለ ሶስት ፊደላትን አገጣጥመን እንዴት ቃል አድርገን በቃል መልክ ማንበብና መጻፍ እንደምንችል እናያለን። ስለዚህ ለአማርኛ ለቃልም ለአረፍተ ነገርም ለሀረግም ለፓራግራፍም መሰረቱ ፊደል ነው። ፊደልን ካወቀ በኋላ አንድ ሰው ቃላትን ባለ ሁለት ሆሄ ቃላትን ማንበብ መቻል አለበት። ከዛ ባለ 3 ባለ 4 እያለ ወደ ሀረጋት ወደ አረፍተ ነገራት እያለ ስቴፕ በስቴፕ ይሄዳል። ስለዚህ ፊደላትን አውቃችሁ ገና ቃሉን ማንበብ አገጣጥማችሁ ማንበብ ያልጀመራችሁ ተማሪዎች ዛሬ ይህ ቪዲዮ ለእናንተ ነው። በደንብ ተከታተሉ። ደብተርና እስክሪብቶ ይዛችሁ ተከታተሉ። እዚህ ጋር ስንመጣ ምን ይላል? ቃላት ምስረታ ቃላት ምስረታ ይላል። እዚህ ጋር ባለ ሁለት ሆሄ ቃላት አሉ። እዚህ ብሎክ እና እዚህ ብሎክ ደግሞ ባለ ሶስት ሆሄ ቃላት አሉ ማለት ነው። ባለ ሶስት ሆሄ ቃላት መባላቸው ሶስት ፊደል ስላላቸው ነው። ባለ ሁለት መባላቸው ሁለት ፊደል ስላላቸው ነው ማለት ነው። ኦኬ እያንዳንዳቸውን እናያለን። ዜና የሚለውን ስናይ ዜ ከዘ ቤተሰብ አምስተኛ ነች እና ከነ ቤተሰብ አራተኛ። ሁለት ፊደል ነው ያለው። ሁለቱን ፊደል አገጣጥመን አንድ ላይ ስናነብ ዜና የሚል ትርጉም ያለው ቃል እናገኛለን ማለት ነው። ዞረ ዞ ከዘ ቤተሰብ ሰባተኛ፣ ረ ከረ ቤተሰብ መጀመሪያ ማለት ነው። አሁንም ሁለት ፊደል ነው ያለ ዞና ረ አገጣጥመን አንድ ላይ ስናነብ ዞረ የሚል ትርጉም ያለው ቃል እናገኛለን። ልቧ ል ከለቤተሰብ ስድስተኛ፣ ቧ ከበቤተሰብ ስምንተኛ ወይም ዲቃላ የምንላት ነች ማለት ነው። ስለዚህ ሁለቱንም ቃላት አገጣጥመን አንድ ላይ ስናነብ ልቧ የሚል ትርጉም ያለው ቃል እናገኛለን። ሞላ ሞ ከመቤተሰብ ሰባተኛ፣ ላ ከለቤተሰብ አራተኛ ሞላ። ልጅ ል ከለቤተሰብ ስድስተኛ፣ ጅ ከጀ ቤተሰብ ስድስተኛ። ባለ ሁለት ሆሄ በሳድሶች የተመሰረተ ቃል ነው ልንል እንችላለን። ልጅ ኑሮ ኑ ከነቤተሰብ ሁለተኛ፣ ሮ ከረቤተሰብ ሰባተኛ ኑሮ። ጋቢ ጋ ከገቤተሰብ አራተኛ ነች፣ ቢ ከበቤተሰብ ሶስተኛ። አንድ ላይ ስናነብ ጋቢ። መጣ መ ከመቤተሰብ መጀመሪያ፣ ጣ ከተቤተሰብ አራተኛ። አንድ ላይ ስናነብ መጣ። ቻሌ ቻ ከጨ ቤተሰብ አራተኛ ነች፣ ሌ ከለ ቤተሰብ አምስተኛ ነች። ቀለበት ስላላት ቀለበት በውጭ በኩል ያላቸው ሁሎች አምስተኛዎች ናቸው። ስለዚህ ቻሌ። ኋላ ኋ ከሀ ቤተሰብ ስምንተኛ ወይም ዲቃላ ነች። ላ ከለ ቤተሰብ አራተኛ ነች። መጀመሪያ እግሯን ያጠሩ ደግሞ አራተኛዎች ናቸው ማለት ነው። ኋላ ወሬ ወ መጀመሪያ ነች፣ ሬ ከረ ቤተሰብ አምስተኛ ነች። ቀለበት አላት፣ ከስር በኩል ቀለበት አላት ማለት ነው። ወሬ ጣት ጣ ከጠ ቤተሰብ አራተኛ ነች፣ ት ከተ ቤተሰብ ስድስተኛ። ጣት ጸጋ ጸ መጀመሪያ ነች፣ ጋ ከገ ቤተሰብ አራተኛ። እዚህ ጋር እንደተባባል ነው ማለት ነው። ነው ነ ከነ ቤተሰብ መጀመሪያ፣ ው ከወ ቤተሰብ ስድስተኛ። ነው። ኦኬ እንግዲህ ያየናቸው እነዚህ ባለ ሁለት ሆሄ ወይም ባለ ሁለት ፊደላት ቃላት ነው ማለት ነው። ስለዚህ እነዚህ ቃላትን አይተናል። አሁን ደግሞ ባለ ሶስት ሆሄ አንድ ፊደል ከዚህኛው ላይ ከነዚህ ባለ ሁለት ላይ አንድ ፊደል ሲጨመር ምን እንደሚመስሉ እናያለን። ጠባቂ ጠ መጀመሪያ፣ ባ
አራተኛ፣ ቂ ከቀ ቤተሰብ ሶስተኛ ጠባቂ። ካሴት ካሴት ካ ከከ ቤተሰብ አራተኛ፣ ሴ ከሰ ቤተሰብ አምስተኛ፣ ት ከተ ቤተሰብ ስድስተኛ ካሴት ካሴት። ክላስ ክላስ ክ ከከ ቤተሰብ ስድስተኛ፣ ላ ከለ ቤተሰብ አራተኛ፣ ስ ከሰ ቤተሰብ ስድስተኛ ክላስ ክላስ። ስካር 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 ስ እዚህ ጋር እንዳየነው ነው ከሰ ቤተሰብ ስድስተኛ፣ ካ ከከ ቤተሰብ አራተኛ፣ ር ከረ ቤተሰብ ስድስተኛ ስካር። ስኳር ስኳር ስ እዚህ ጋር እንዳየነው ነው ኳ ከከ ቤተሰብ ስምንተኛ ወይም ዲቃላ ነች። ር እዚህ ጋር እንዳየነው ከረ ቤተሰብ ስድስተኛ ነች ስኳር ስኳር። አመል 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 አ ከአ ቤተሰብ መጀመሪያ፣ መ ከመ ቤተሰብ መጀመሪያ፣ ለ ከለ ቤተሰብ ስድስተኛ አመል አመል። ግብር 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 ግ ከገ ቤተሰብ ስድስተኛ፣ ብ ከበ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ ባለ ሶስት ሆሄ በሳልሶች የተመሰረተ ቃል ነው። ግብር ግብር። ጥያቄ 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 ጥ ከጠ ቤተሰብ ስድስተኛ ነች። ያ ከየቤተሰብ አራተኛ፣ ቄ ከቀ ቤተሰብ አምስተኛ ነች። ጥያቄ ጥያቄ። ልጆች ልጆች ል ከለቤተሰብ ስድስተኛ፣ ጆ ከጀ ቤተሰብ ሰባተኛ፣ ች ከቸ ቤተሰብ ስድስተኛ ልጆች ልጆች። ሰላም ሰላም ሰ ከሰ ቤተሰብ መጀመሪያ፣ ላ ከለ ቤተሰብ አራተኛ፣ ም ከመ ቤተሰብ ስድስተኛ ሰላም ሰላም። ቅባት 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 ቅ ከቀ ቤተሰብ ስድስተኛ፣ ባ ከበ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ ቅባት። ወፎች ወፎች ወ ከወ ቤተሰብ መጀመሪያ፣ ፎ ከፈ ቤተሰብ ሰባተኛ፣ ች ከቸ ቤተሰብ ስድስተኛ ወፎች ወፎች። አድዋ አድዋ አ ከአ ቤተሰብ መጀመሪያ፣ ድ ከደ ቤተሰብ ስድስተኛ፣ ዋ ከወ ቤተሰብ አራተኛ አድዋ አድዋ። ተገቢ ተገቢ ተ መጀመሪያ፣ ገ መጀመሪያ፣ ቢ ከበ ቤተሰብ ሶስተኛ ተገቢ ተገቢ። ከቤተሰቦች ዛሬ እንግዲህ እንዴት ፊደላትን አገጣጥመን ቃል አድርገን ማንበብ እንደምንችል በቀላል መንገድ አይተናል። ስለዚህ ባለ ሁለት ባለ ሶስት ሆሄ ቃላትን አይተናል። ባለ አራት ባለ አምስት እና ከዛ በላይ ያሉትን ደግሞ ሰርተንላችኋል። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ቪዲዮ ከተመቻችሁ ላይክ ሼር አድርጉ። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። ባይ ባይ።